አማራ ክልል ውስጥ በሃይማኖቱ ጥቃት የሚደርስበት ከሆነ ሌሎች ክልሎች ደግሞ ማንነት ዲፋይን የሚደረገው በብሔር ከሆነ የአማራ ክልል ሙስሊም ቦታ አልባ ሀገር አልባ አየር ላይ የተንጠለጠለ ለሱ ሊቆምለት የሚገባ የሌለው ሆኖ እናገኘዋለን። ይህ በጣም ያሳዝነኛል። ምናልባት የፌደራል መንግስቱ የአማራ ክልል ሙስሊምን በተለየ መልኩ ማየት ያስፈልጋል ማለት ነው። ልዩ ፕሮቴክሽን፣ ልዩ የሆነ ጥበቃ የሚያስፈልገው ማህበረሰብ ነው። ሀገር እንደ ሀገር ለመቀጠል በህዝቦች መካከል ያለ ትስስር፣ ማንነትን መቀበል፣ አይደንቲቲን ማክበር ብቸኛ ዋስትና ነው። ኢንጀስቲስ ሳምዌር ኢዝ ኢንጀስቲስ ኤቭሪዌር። አንድ ቦታ ላይ ያለ ኢፍትሃዊነት ሁሉም ቦታ ላይ ያለ ኢፍትሃዊነት ነው። ዛሬ በሙስሊሞች ላይ የተፈጸመ ግፍ ነገ በሌላው ላይ ያለመፈጸም ዋስትና የለው። ፍትህ ይሰፍን ዘንድ፣ ሰላም ይረጋገጥ ዘንድ ሙስሊም ያልሆነውን ማህበረሰብ እጅ ለእጅ ተያይዞ አጥፊዎቹን ኖ ማለት ያስፈልጋል። እብዶቹን እጃቸውን መያዝ ያስፈልጋል። ይህ ለሀገር ሲባል ለራስ ሲባል የሚደረግ ነው። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ወቅት ዲርዕ ጠፋና የሰረቀው አንድ ሙናፊቅ ነበር። መዲና ላይ የጦር ልብስ ተሰረቀ። ይህ የተሰረቀ የጦር ልብስ ሲሰርቅ ያየ ሰሓቢ ሄዶ ለነቢዩ ሰለላሁ ዐለይሂ ወሰለም ይነግራቸዋል። ነቢዩ ዓለይሂ ሰላቱ ወሰላም ይህ ክስ መድረሱ ሲታወቅ ያ የሰረቀ ሰው የእሱን ጎሳዎች ሰብስቦ የእኛ ጎሳ በስርቆት ሊወነጀል ስለሆነ ኑና መስክሩልኝ፣ ከጎረቤቴ ያለ አንድ አይሁድ ጋር በጓሮ ይህንን የጦር ልብስ ወርውር ያለው እሱ ነው የሰረቀ ብላችሁ ሂዳችሁ ነቢ ሰለላሁ ዐለይሂ ወሰለም ጋር መስክሩልኝ ያላቸው 4 ሰዎችን ጠርቶ 3ቱ ተስማሙ። 4ኛው ሄጄ አልመሰክርም፣ ግን ለነቢዩ ሰለላሁ ዐለይሂ ወሰለም ሄጄ ይህንን ክስተት አልናገርባችሁም ማለት። ዒሻእ ላይ ነቢዩ ዓለይሂ ሰላቱ ወሰላም እነኚህ 3 ሰዎች ሄደው እሳቸው ጋር ሄደው ዲርዑን የሰረቀው አይሁዱ መሆኑን ፍተሻ እንዲደረግ ተደረገ። ድንገተኛ ፍተሻ። ያ ዲርዕ እሱ ጓሮ ላይ ተገኘ። ያው ቅሰት ድርዕ መስሩቅ የሚባለው የታወቀ ታሪክ ነው። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ጥፋተኛ አድርገው አይሁዱን ወሰዱ። ሱረቱ ኒሳእ ላይ ወላ ተኩን ሊልኻኢኒነ ኸሲማ፣ አንተ ሙሐመድ ለከዳተኞች ተሟጋች እንዳትሆን የሚል ያን አይሁድ ነፃ መሆኑን የሚያረጋግጥ ይህ ሰው ሌባው ሌላ እንደሆነ የሚጠቅስ ቁርአን ያወረደ። ፈጅር ላይ መጥተው ነቢ ሰለላሁ ዐለይሂ ወሰለም የአይሁዱን ነፃነት አወጁ። ዲናችን እምነትን ማንነትን መሰረት አድርጎ ፍትህን የሚያዛባ አይደለም። የህብረተሰብ ኢንቴግሪቲ ተጠብቆ መሻገር የሚቻለው በዚህ ምክንያት ስለሆነ ማለት ነው። ሌላውም ይህንን መርህ ወስዶ የኔ እምነት ተከታይ ስለሆነ ሲያጠፋ እሰዬ ልል፣ የሌላው ሲሆን ደግሞ ከጠፋው በላይ አጋንኜ ያንን አካል ላጠቃበት ከሆነ አገር በዚህ መልኩ አይሻገርም።